ወንድሞቼና እህቶቼ እያንዳንዳችን ጌታን ለማመስገን ስፍር ቁጥር የሌላቸው ምክንያቶች አሉን። ግን ጌታን ለማመስገን ምክንያቶቹን አጋጣሚዎችን መጠበቅ አያስፈልገንም። እንዲሁ ብቻ ጌታን እናመስግነው። ጌታን ማመስገን የህይወታችን የየዕለት ቀናችን አካል ይሁን። እንዲህም በለው፣ እግዚአብሔር አባቴ ሆይ በዚች ማለዳ ላይ ቆመን ስለተደረገልን ነገር ብቻ ሳይሆን አስበነው ተመኝተነው ስላልተሳኩልን ነገሮች ሁሉ እናመሰግንሃለን። ትላንትን በሰላም በጤና አሳልፈ ለዛሬ ስላደረስከን ተመስገን። ይህችን ቀን ለማየት በዚች ቀን ለመኖር ፈልገው እድሉን ያላገኙ በህይወት ያልተነሱ በጤና በሰላም ለመነሳት ፈልገው በጤና ያልተነሱ ብዙ ወገኖች አሉ። ለእኛ ግን ራርተህልን ምሕረትህ ቸርነትህ በስቶልን ይህችን ቀን እንድንኖርባት እድሉን ስለሰጠህን ስለፈቀድክልን በኢየሱስ ስም እናመሰግናለን። ስለ ጥበቃ፣ ስለ ማዳንህ፣ ስለ ድንቅ ስጦታ ተመስገን። አባ ከምናያቸውም ሆነ ከማናያቸው አደጎች ከሚወረወሩብን የጠላት ፍላጻና ዛቻው ስለጠበከን ስለጋረድከን በኢየሱስ ስም እናመሰግናለን። መዝሙረ ዳዊት ምዕራፍ 91 ከ1 እስከ 12 እንዲህ ይላል። መጠለያ በመፈለግ ወደ እግዚአብሔር የሚቀርቡ ሁሉን የሚችለውን አምላክ መጠጊያ የሚያደርጉ እግዚአብሔር አንተ መከታዬና መጠጊያዬ ነህ፣ አንተ አምላኬ ስለሆንክ በአንተ ታመናለሁ ይለዋል። እግዚአብሔር ከተሰወሩ አደጎችና ለሞት ከሚያደርሱ በሽታዎች ይጠብቁሃል፣ በክንፎቹም ይጋርዱሃል። እርሱ ስለሚከብህ በሰላም ትኖራለህ። የእርሱ እውነተኝነትና ጋሻና መከታ ይሆንልሃል። በሌሊት አደጋ ይደርስብኛል፣ በቀን ፍላጻ ይወረወርብኛል፣ በጨለማ መቅሰፍት ይመታኛል፣ በጠራራ ፀሐይ ክፉ በሽታ ይዞ ይገለኛል በማለት አትሰጋም። 1000 በአጠገብህ 10,000 በስተቀኝ ይወድቃሉ፣ አንተ ግን ከቶ አትጎዳም። ክፎች ሲቀጡ በዓይንህ ታያለህ። አንተ እግዚአብሔርን መከታ ልዑል አምላክ ጠባቂ ያደርጋል። ስለዚህ ብርቱ አደጋ አይደርስብህም፣ መቅሰፍትም ወደ ቤትህ አይገባም። በምትሄድበት ሁሉ እንዲጠብቅ እግዚአብሔር መላእክቱን ያዛቸዋል። እግሮችህ ድንጋይ አደናቅፏቸው እንዳይጎዱ መላእክቱ በእጃቸው ይደግፉሃል ይላል። ያንተ ጥበቃ እግዚአብሔር አምላኬ ሆይ የምሕረት ዓይኖችህ ከኛ ጋር ባይሆኑ ኖሮ እያንዳንዷን ቀን እንዴት እናልፈው ነበር። ስለዚህ አባባ አሁንም በዚች ቀን ላይ ቆመን የምሕረት ዓይኖችህ ከኛ እንዳይርቁ ህልውና ከኛ እንዳይወሰድብን በኢየሱስ ስም እንለምንሃለን። ጌታ ሆይ ስለ ቤተሰቦቻችን፣ ስለ ዘመዶቻችን፣ ስለ ሀገራችን፣ ስለ ህዝባችን እናመሰግንሃለን። አብረውን ስላሉት ጓደኞቻችን ደግሞም በተለያዩ ምክንያት ከህይወታችን ውስጥ ስለወጡት ስለ ራቁት ዘመዶቻችንም ይሁን ጓደኞቻችን እናመሰግናለን። ምክንያቱም ወደ ህይወታችን ሲመጡም ለበጎ ነው፣ ከህይወታችንም ሲወጡ ለበጎ ነው። ስለ ጸጋ ስለ ምሕረትህ እናመሰግናለን። ከሁሉ በላይ እግዚአብሔር ሆይ በእኛ ላይ ስላለው ምሕረትህ፣ ቸርነትህ፣ ጸጋህ፣ ህልውና እናመሰግናለን። ፍጹማን አይደለንም። ውሻ ወደ ጥፋቱ እንደሚመለሰው እግራችንም ልባችን አይምሯችን በየዕለቱ ወደ ሞት ይሮጣሉ። አንተ ግን ይቅርታህ ሰፊ ነውና ይቅር ስላልከን ስለሰጠን አዳዲስ እድሎች ያለምንም ቅድመ ሁኔታ ስለወደድከን ስለምትወደንም ምሕረትህ በየማለዳው አዲስ ስለሆኑ በኢየሱስ ስም እናመሰግናለን። ጌታ ሆይ አንተን ከማመስገን ውጪ ምን እንላለን? ተባረክ፣ ከፍ ከፍ በል፣ በሕይወታችን ገነታይ ከማለት ውጭ ምን እንላለን? ጌታ ሆይ ተመስገንልን። ጌታ ሆይ ተባረክልን። ክብር ሁሉ አባዬ ላንተ ይሁንልን በኢየሱስ ስም አሜን።